ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ደግሞ የደረሰንን አዲስ አሳዛኝ መረጃ ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። በመቱ ከተማ በመኖሪያ ቤት ላይ በደረሰ የእሳት አደጋ የአንድ ሰው ህይወት ሲያልፍ ሟቿን ለማትረፍ እሳት ውስጥ የገባው ግለሰብ የመቃጠል አደጋ ደርሶበታል። በመቱ ከተማ አስተዳደር መቱ ከተማ ሶሬ ቀበሌ ውስጥ በተፈጠረ የእሳት አደጋ የአንድ ወጣት ሴት ልጅ ህይወት ሲያልፍ ተጎጂዋን ከእሳት ቃጠሎ ለማትረፍ የሞከረው ወጣት ጉዳት ደርሶበት በሕክምና ላይ እንደሚገኝ የመቱ ከተማ አስተዳደር ፖሊስ አስታውቋል። የመቱ ከተማ አስተዳደር ፖሊስ ኮሚኒኬሽን ጽሕፈት ቤት ኃላፊ ረዳት ኢንስፔክተር አሸብር ጌታሁን ለብስራት ሬዲዮ እንደገለጹት ግንቦት 14 ቀን 2017 ዓ.ም ከምሽቱ 4 ሰዓት ላይ በመቱ ከተማ ሶሬ ቀበሌ በተከሰተ የእሳት አደጋ በአንዲት ወጣት ላይ ሞት በአንድ ሰው ላይ የአካል ጉዳት መድረሱንም ገልጸዋል። በእሳት ቃጠሎ ህይወቷ ያለፈው ወጣት ፎዚያ ተረፈ የተባለች በ2016 ዓ.ም ሳቤ ከተባለ የግል ኮሌጅ በፋርማሲ ሙያ ተመርቃ ስራ ለመቀጠር የተጠባበቀች ያለች ወጣት ላይ አደጋውም ደርሷል። በዚህ ወጣቷን ከእሳት ቃጠሎ ለማትረፍ የሞከረው ግለሰብ ጉዳት ደርሶበት መቱ ካርል ሆስፒታል በሕክምና ላይ እንደሚገኝም ተገልጿል። አደጋው ሲከሰት ሟች ፎዚያ ተረፈና የባጃጅ አሽከርካሪ የሆነው ጓደኛዋ እንዲሁም በአደጋው ጉዳት የደረሰበት ግለሰብ ሶስት ሆነው ሟች ተከራየችበት ቤት ይጫወቱ እንደነበርም ተነግሯል። የቃጠለው መነሻ በፖሊስ እየተመረመረ ቢሆንም የሟች ጓደኛ ለፖሊስ በሰጠው ቃል ሟች በእለቱ ስቶቭ ላይ ሻይ ጥዳ እንደነበረ ቤት ውስጥ ደግሞ በውሃ መያዣ ላስቲክ የተቀመጠ ቤንዚል በሙቀት በመፈንዳቱ ቃጠሎ መከሰቱን ተናግሮ ቃሉን ሰጥቷል። ፖሊስ የቃጠሎውን መንስኤ በሚገባ ለማጣራት የሟችን ጓደኛና የእሳት ቃጠሎ የደረሰበትን ግለሰብ ጨምሮ ሌሎች ተጠርጣሪዎችን በመያዝ ምርመራ ላይ እንደሆነም ተናግሯል። ህይወቷ ያለፈው ፎዚያ ተረፈ አስክሬን ለከፍተኛ ምርመራ ወደ ጅማ ዩኒቨርሲቲ ሪፈራል ሆስፒታል የተላከ ሲሆን በዚህ የእሳት ቃጠሎ 2 ሰርቪስ ቤቶች ከነቃቸው ሙሉ ለሙሉ መውደማቸውን ረዳት ኢንስፔክተር አሸብር ጌታሁን ጨምረው ለብስራት ሬዲዮ ገልጸዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ።